በኢትዮጵያ የኢኮኖሚ አቅጣጫ ላይ ትልቅ ለውጥ የሚያመጣ የመሬት መንቀጥቀጥ ያህል ከባድ ዜና አሁን ደርሶናል። መንግስት በናፍታ አቅርቦት ላይ የወሰነው ያልተጠበቀ ውሳኔና በቢሊዮን የሚቆጠር ብር ለድጎማ መመደቡ በኑሯችን ላይ ምን ሊያስከትል ይችላል? የ9 ሚሊዮን ሊትር ናፍታ ወደ ሀገር ውስጥ መግባት በየካቲትና በመጋቢት የታየውን የትራንስፖርት ስቃይ ለአንዴና ለመጨረሻ ጊዜ ይገላግለን ይሆን ወይስ ሌላ ድብቅ የዋጋ ጭማሪ ከጀርባው አለ? እንድትደነግጡ ሳይሆን እንድትዘጋጁ ነው የምነግራችሁ። የገንዘብ ሚኒስተር አቶ አህመድ ሺዴ የሰጡት መግለጫና ዝርዝር መረጃ የያዘውን ይህንን ልዩ ዘገባ እስከ መጨረሻው ካልተከታተላችሁ ነገ በገበያው ላይ የሚፈጠረው ነገር ግራ ሊያጋባችሁ ይችላል። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ በዝርዝር ይዤላችሁ የመጣሁት እጅግ በጣም ወሳኝና አስፈላጊ የሆነ መረጃ ነው። ቪዲዮአችንን ላይክ እያደረጋችሁ ለቻናላችን ደግሞ አዲስ ከሆናችሁ ይሄኛው ሁለተኛውና ትንሹ ቻናሌ ነው። እንግዲህ ትልቁ ቻናሌ እንደሚታወቀው ተዘግቶብኛል። በዚህኛው ሰብስክራይብ እያደረጋችሁ አለሁልህ አለንልህ እንድትሉኝ እፈልጋለሁ እያልኩ አሁን ወደ መረጃው አመራው። የናፍታ አቅርቦት በድጋሚ ወደ 9 ሚሊዮን ሊትር ከፍ እንዲል መወሰኑን የገንዘብ ሚኒስተር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ዛሬ በሰጡት መግለጫ መካከለኛው ምስራቅ በነበረበት ጦርነት ምክንያት ተቀንሶ የነበረው የናፍታ ነዳጅ አቅርቦት ወደ ቀድሞው መጠን እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍታ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲቀርብ ተደርጎ ቆይቷል። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ወስኗልም ተብሏል። ይህንን ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር የ20 ቢሊዮን ብር ጭማሪ የታየበት ሲሆን ይህም አጠቃላይ የሀገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዲደርስ ተደርጓልም ተብሏል። የናፍታ ማጓጓዝ ስራው ከጅቡቲ ወደ አዲስ አበባ ዛሬ የተጀመረ ሲሆን ከነገ ጀምሮ ደግሞ ወደ ተለያዩ ክልሎች ስርጭት እንደሚደረግ ተጠቁሟል። ይህም እርምጃ በሀገሪቱ ያለውን የትራንስፖርትና የግብርና እንቅስቃሴ ለማቀላጠፍ ከፍተኛ እገዛ ይኖረዋልም ተብሎ ይጠበቃልም ሲል መረጃውን አብራርቶልናል። ውድ ቤተሰቦቻችን ከባለፉት 1 ወርና 2 ወራት ውስጥ እጅግ በጣም የነዳጅ ግርግር ተፈጥሮ ነበር። ይህም ግርግር እንግዲህ በዓለም ላይ ነበር እንደሚታወቀው። ኢትዮጵያ በተለይ ደግሞ ኢትዮጵያ እጅግ በጣም ከፍተኛ የሆነ ጫና ደርሶባት ነበር። አሁን ላይ ግን ይህ የነዳጅ አቅርቦት ሙሉ ለሙሉ ወደ ነበረበት ይመለሳልም ተብሏል። ምክንያቱም የ4.5 ሚሊዮን ሊትር ጭማሪ ነው የተደረገው በየቀኑ አቅርቦት ላይ። ለምሳሌ ከዚህ በፊት ሲቀርብ የነበረው 9 ሚሊዮን ሊትር ነበር። በጦርነቱ ምክንያት ግን 4.5 ሚሊዮን ሊትር በየቀኑ ቅናሽ ተደርጎ ነበር። ይህ ቅናሽ ደግሞ መልሶ አሁን ወደ ነበረበት ተመልሷል። ይህም ማለት ነዳጅ በየማደያው፣ በየሀገሩ፣ በየክልሉ፣ በየቦታው ላይ ሊገባላቸው ነው። ይህ በጣም አስደሳች መረጃ ነው። ውድ ቤተሰቦቻችን እንግዲህ እዚህ ድረስ ተከታተሉት የነበረው የነዳጅ አቅርቦት መስተካከልን ነው። እንግዲህ ከዚህ በኋላ በሀገራችን ላይ የታዩ እጅግ በጣም የተጋነኑ የዋጋ ንረቶች አሁን ላይ የመስተካከል አዝማሚያ ይኖራቸዋል ብለን ተስፋ እናደርጋለን። እንግዲህ በየቦታው ላይ የተከሰተው ጦርነትንም እንግዲህ አላህ አብርዶት ሁሉንም ሰላም አድርጎት ሁሉም ወደ ሰላማዊ የህይወት ኑሮው እንዲመለስ ተስፋችን ነው እያልን ዝግጅታችንን እዚህ ላይ እናጠናቀቃለን። እዚህ ድረስ ስለተከታተላችሁን ከልብ እያመሰገንን በሌላ በውብና በድንቅ ፕሮግራም እስከምንገናኝ ሰላም ሁኑ። ለቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።